ጋይስ ለካ ሳታስቡት ነው ፋሚሊ የምትሆኑት። የዛሬ 5 አመት አካባቢ እኔና ናስር ሁለታችን ነበርን። ከዛ 3 ሆንን፣ ከዛ 4 ሆንን። አሁን ላይ ማሻአላህ 5 ሆነናልና በቃ ሳታስቡት ነው ለካ ቤተሰብ የምታፈሩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ መላው ዓለም የምትገኙ የፋሲካ ቲዩብ ቤተሰቦች ሰላም እንዴት ናችሁ? ያላችሁበት ቦታ ሰላም፣ ጤና፣ ደስታ፣ ፍቅር አብስቼ ለእናንተ ተመኝቻለሁ። ጋይስ እንግዲህ እስኪ ዛሬ ኑ ቡና እንጠጣ። ወደ ዩቲዩብ ብቅ ብለናል። ያው እንደምታውቁት ናስር ከሚዲያ ጠፍቶ ነበረ። በቃ እኔ ብቻዬን አልቻልኩም፣ አንተ ከኔ ጋር መስራት አለብህ። አረ እንደው ብዬ ጮኬ ወደ ዩቲዩብ መንደር ስቤ በግድም ቢሆን አምጥቼዋለሁ። እኔ እናንተ እስካሁን ብንሰራ ኖሮ እንደው የት በደረስን ነበር። እንደው በቪዲዮ ብታግዘኝ ኖሮ የት በደረስን ነበረ። እንደው ፕራንክ ብንሰራ ኖሮ እንደው ድራማ ብንሰራ ኖሮ እየተደረስን ነበር ብዬ በቃ ተናድጄ ናስርን መምጣት አለብኝ ብዬ በግድ አምጥቼዋለሁ። እናንተም ደግሞ ሞቅ በላይካችሁ ለእናንተ ምንም የሚቀንስባችሁ ነገር የለም። ላይክ ለኛ ግን ብርታታችን ነው፣ ያበረታናል። ጋይስ ቪዲዮአችንን ብዙ ሰው ጋር እንዲደርስ ያደርግልናል ማለት ነውና ያው በነገራችን ላይ ያው የልጅ እናት አንድ እጅ ናት። ይሄ ቪዲዮ የተቀረጸው የኢድ አላዳሃ የአረፋ ቀን ነው። የአረፋ ብሎጋችን ነበር ይሄ ማለት ነው። እንግዲህ ያው ኤዲት ማረግበት ጊዜ ስላላገኘሁኝ አለቀኩትም። ከዚህ በኋላ ወደ ሚዲያ ወደ ዩቲዩብ ስለመጣን፣ በነገራችን ላይ ከሚዲያ አልጠፋውም። እኔ በዩቲዩብ ብጠፋም ፌስቡክ ላይ እየሰራሁ ነው። ያው እዛ ሾርት ቪዲዮዎች ስለሚጫኑ ጊዜም ስለማይጠይቅ ብዙ ምንትን ስለማትጠበቡበት የፌስቡክ ቪዲዮ እዛ ላይ አለው። ዩቲዩብ ላይ ነው ትንሽ ጊዜ አጥቼ የጠፋሁትኝ። ጋይስ አሁን መጥቻለሁ እና ክትፎዬ ከ10 ስንት ሬት ታረጉታላችሁ? ኮሜንት ላይ አስቀምጡልኝ። በነገራችን ላይ የኢድ አልአድሃ ያረፋ ቀን እለት አይደለም የማግስቱ ነው። እኔ ቂቤ በጣም የምወድ ሴት ነኝ። ናስር ደግሞ ቂቤና ዘይት ብዙ አይጠቀምም ጨጓራ ስላለው ሶ ብዙ ቅባት ሳላበዛ ነው ክትፎ የምሰራው። እናንተ ጋር እስኪ የክትፎ እኔ ባለሙያ ነኝ፣ የክትፎ ባለሙያ ነኝ የምትል ሴት ካለች የክትፎ ቅመም ምንድነው ኮሜንት ላይ አስቀምጡልኝ ጓደኞቼ። እና ጋይስ እንደዚህ ሰራራሁኝ። ድሮ እኛ ቤት ላይ መስቀል ሲሆን እናቴ በሁላችንም በየቁጥራችን በእያንዳንዳችን ጣባት እንደዚህ አይነት ጣባትና ይሄ የቀንድ ማንኪያ ታዘጋጃለች መስቀል ሲሆን ማለት ነውና እኛ ቤት ቢያንስ ስንት ነበር መሰላችሁ? የዛኔ 6 ነን። ከአባቴ ጋር 7 ከእናቴ ጋር 8 አካባቢ ነን። ለስምንታችንም የቀንድ ማንኪያ እና ጣዋት ለሁላችንም ግዴታ ነው፣ የመስቀል ቀን ማለት ነው። ከዛ በትልቁ ይከተፋል። ያው ሁሉም ቤት ያለ ነው ይሄ። በነገራችን ላይ ባረፋም በእንትንም በመስቀልም ሁሉም ቤት ያለ ነው። ከዛ ይከተፋል። ከዛ በኋላ እንደዚህ የቤቱን ትልቅ ሳር ቤት ነበረን፣ አሁንም አለች፣ አረጀች እንጂ እሱ ዳርና ዳር ይዘን በቃ መብላት ነው። የዛኔ ያው እንትኑ አለቀቀኝም። በእርግጥ እንደናቴ ባይሆንም እየሞከርኩ ነው ለመምሰል የእናቴን ሙያ ትንሽ ለመውሰድ እየሞከርኩ ነው። እንደሷ ባይሆንም ማለት ነው ጋይስ። እና ይሄኛው በነገራችን ላይ እንደዚህ ሳዘጋጀው የነበረው የናስር የወንድሙ ሚስት ለበዓል ሀገር ገብታ እሷ ጋር ዝያራ ልንሄድ ነበር ከናስር ጋር። የወንድሙ ሚስት ወይም ደግሞ የኔ የዋርሳዬ ሚስት ማለት ነው። ለሷ ነበር እሷ ቤት ለመሄድ ነበር እንደዚህ እያዘጋጀ ነው እኛ ከበላም በኋላ ማለት ነው። እና ጓደኞቼ ያው እዚህ ጋር ዳቦ ተበላሽቶብኝ በጣም ተበሳጭቼ ነበረ። የኢድ ዳቦዬ ተበላሸ ማለት ነው ጋይስ። 5 ኪሎ ፍርኖ ዱቄት አብኩቼ ገበያ ሄድኩኝ። ትንሽ የእርሾ ጨምሬበት አይፈላልኝም ብዬ እስክመጣ ድረስ ፈልቶ ሰዓቱም የሚጋገርበት ሰዓት አልፎ
ኮምጥጦ ወዴት ተቀየረ? ወደ ቂጣ ተቀየረ። ዳቦ ወደ ቂጣ ተቀየረ ማለት ነው። እና በቃ ጣዕሙን የጠፋው በጣም ተበሳጭቼ ነበረ አጋጣሚ እናላችሁ ጋይስ። ይህን ይመስል ነበረ ዝግጅታችን። ያው እናንተም ደግሞ ኢንሻአላህ ቀጣይ በዓል ሀገር ቤት ገብታችሁ ከልጆቻችሁ ከባላችሁ ከቤተሰቦቻችሁ ለማሳለፍ ያብቃችሁ ማለት ነው። በነገራችን ላይ ዱንያ አትሞላም ጋይስ። ይሄን አላደረኩም፣ ይሄን አመት ልጨምር፣ ይሄን አላደረኩም፣ ይሄን አመት ልጨምር እያላችሁ እድሜያችሁ እዛ ሀገር ባትጨርሱት ባይ ነኝ። መኖሪያ ቤት ካላችሁ በቂ ነው። ባይዘው ሌላ ቁሳቁስ ቀስ እያላችሁ ትደርሱበታላችሁ። እናንተ ግን ትንሽዬ ስራ መፍጠሪያ አንድ ዋናው የሚባለው ኢትዮጵያ ውስጥ መኖሪያ ቤት ነው፣ ትንሽ የምታርፉበት። ከዛ በኋላ ደግሞ ትንሽዬ መንቀሳቀሻ ስራ መፍጠሪያ የሆነ ትንሽዬ ባልትናም ነገር ቢሆን የምትጀምሩበት ገንዘብ ይዛችሁ ነው። ከዛ ባሻገር ደግሞ ሶሻል ሚዲያ አሁን ላይ ሰው እየተጠቀመ ያለው በሶሻል ሚዲያ ነው። ትዳሩን፣ ቤቱን፣ ኑሮ እየኖረ ያለው በሶሻል ሚዲያ ነው። ፌስቡክ አለ፣ ቲክቶክ አለ፣ ዩቲዩብ አለ። እሱን አሳድጋችሁ ነው ጎን ለጎን እሱን መስራት ትችላላችሁ ማለት ነው ጋይስ እናላችሁ። ኬኔቶስ እንዴት አያችሁት? ያው ኬኔቶ እኔ አራስም ስለሆንኩ አጥቢም ስለሆንኩ እኔ ቤት ኬኔቶ አይጠፋም። በነገራችን ላይ ቢያንስ በወር ውስጥ 2 እሰራለሁ። ምንም ስለማይጠይቅ በወር 2 እሰራለሁ። ለአጥቢዎች ጥሩ ነው ይባላል ኬኔቶና እና ጓደኞቼ ቪዲዮአችን ላይክ አድርጉልን። እዚህ ጋር ናስር በዳቦ እያላገጠ ነበር። ሙያሺ ይዘርዘርልሽ እያለ ኮምጥጦ ምናምን የኔ ሙያ እንግዲህ ጋይስ አልተቻለም። እና ውድ ቤተሰቦቻችን ወዳችሁና ፈቅዳችሁ ስለምትከታተሉን እናመሰግናለን። ቪዲዮአችን ላይክ አድርጉት። ያው አንድ ቪዲዮ ሲለቀቅ ቀላል ይመስላል፣ ግን ወላሂ በጣም እንትን አለው፣ ድካም አለው በጣም ከመላችሁ በላይ ማለት ነውና ያው እናንተ ደግሞ ላይክ በማድረግ ደገፍ አድርጉን፣ እኛ እንቆሰቁሰዋለን። ከዚህ በኋላ የኔ ቪዲዮ የሚሆነው ልክ እንደ ውጭ ሀገሮች ነው ጋይስ። አዲስ ነገር አለ ሰሞኑ፣ እርግጠኛ ነኝ ትደሰቱበታላችሁ ብዬ አስባለሁኝ። ከዛ በላላን ጨራረስን፣ ቡናችን ጠጣንና ያው ቅድም ያዘጋጀሁት ክትፎ ይዤ አሁን ወደ ናስር ወንድሙ ቤት ልንሄድ ነው። ቤታችን እንደዚህ አጸዳዳን ማለት ነው ጋይስ። እዚህ ድረስ ከመጣችሁ አይቀር፣ እዚህ ድረስ ከደረሳችሁ አይቀር ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ አድርጉልን። ባይ